ከ1966 ዓ.ም ጀምሮ በወር 30 ብር ጠፍቶ ያለምንም ደሞዝ የገዳሙ አስተዳዳሪ መርጌታ ኢያሴ እውነቱ ሲናገሩ ከውጭ ሀገር የመጡ ሙስሊሞች ክርስትና በዚህ ገዳም እንዳነሷቸው ይመሰክራሉ። ፍጹም እስላሞች ክርስቲያን ደግሞ እስላሞች አንዲት መርየም ትባላለች ወለተ ማርያም ብዬ አንድ ኢሳጉባ የሚባል ደግሞ አብርሃም ብዬ ደግሞ ልቶሽሞ ጎሽ እነሱ አስቀምጫቸዋል። አምነው ደግሞ እዚህ ማለት ነው ሁለታ ፍጹም ሰላሞች። የቅርስ አያያዙ ያሳዝናል። ባለቤት ቢኖረው መልካም ነው እንላለን። ጻድቁ አቡነ ሊባኖስ በ140 ዓመታቸው ጥር 3 አርፈዋል። ዋልድባ ሰቋር ቅዱስ ጊዮርጊስ ዋልድባ በ485 ዓመተ ምህረት የተገደመ ሲሆን በሶስት ይከፈላል። አንደኛ አብረንታንት፣ ሁለተኛ ዳልሻ፣ ሶስተኛ ሰቋር ይባላሉ። አብረንታንት የተመሰረተበት ምክንያት ከቡልጋ በጥምቀት ዕለት በዝማሬ ምክንያት ቅዳሴውን በመዘንጋታቸው እግዚአብሔር ተቆጥቷል ተብለው ታቦተ መድኃኔዓለምን ይዘው ወደ ኢየሩሳሌም ሲሄዱ አምላካችን በረድኤት ተገልጦላቸው ምን ባደርግ ታምናላችሁ ቢላቸው ይህን ተራራ ሰንቁረው አሉት። እሱም ሰነቆረው፣ ቦታውም ሰቋር ተባለ። አሁንም አላመኑም፣ ጉዞ ጀመሩ። ምን ባደርግ አምላካችሁ እንደሆንኩ ታምናላችሁ ብሎ በድጋሚ ጠየቃቸው። እነሱም ከተነሳን ጊዜ ጀምሮ የሞቱትን አስነስተ የደከሙትን አበርትተ አሳየን አሉት። እሱም አደረገ። ያን ጊዜ አምነውት ታቦተ መድኃኔዓለምን እንደያዙ አብረንታንት አንለይም አሉ። በዚህ ምክንያት አብረንታንት ተባለ። ዋልድባ በተደጋጋሚ ጊዜ ጠፍቶ የቀና ነው። በሰቋር ዋልድባ 3 አብያተ ክርስቲያናት አሉ። መድኃኔዓለም፣ ቅድስት ኪዳነ ምሕረትና ቅዱስ ጊዮርጊስ። በ1526 ዓመተ ምህረት በግራኝ አህመድ ወረራ ጊዜ አባቶች ከአብረንታንት ታቦተ ኪዳነ ምሕረትን ይዘው ዋሻ ገቡ። በ1658 ዓመተ ምህረት ገዳሙን አቀኑት። በፍጻሜ መንግሥት ተክለ ጊዮርጊስ አማካይነት ማይደንጎላ ቅዱስ ጊዮርጊስ ቤተክርስቲያን ተሰራ። ማኅበረ ወይንዬ አቡነ ተክለ ሃይማኖት ለዚህ ቦታ ከፍተኛ ጥረት አደረገ። አዲሱ ቤተክርስቲያንም በእግዚአብሔር ቸርነት ተሰራ። ሰቋር ዋልድባ መድኃኔዓለም ገዳም ሕርመት ያልወሰደ ጳጳስም ቢሆን መቅደስ አይገባም። ሕርመት ማለት ከሰኔ 21 እስከ ህዳር 21 ቋርፍ እየተበላ ከሰው ርቆ በረሃ ውስጥ የሚደረግ ጸሎት ነው። ዋልድባ ማለት ዱባ የሚያህል የዋሊ ስር ወይንም ተክል ማለት ሲሆን የዋሊ ስር 318 ነው። የ318ቱ ሊቃውንት አበው ምሳሌ አንድም 318 የትውልድ ምህረት ቃል ኪዳን ነው። ቋርፍ በ3 ይከፈላል። ይሄ ቋርፍ ይባላል። ቋርፍ 3 አይነት ቋርፍ ነው ገዳሙ ላይ ያለው። የሥርዓተ አበው እንግዲህ ከበፊት አባቶቻችን በዚህ ገዳም ያቆዩት ነው። ይሄ ቋርፍ አንደኛው መራራ የሚባለው ቋርፍ ይሄ ነው። ስሩ 318 ስር ነው። በ318 ስር 318 ይሄን የቀመሰ 318 ቃል ኪዳን ተሰጥቶታል። 318 ትውልድ ምህረት ማለት ነው። እና ይሄ ጉሞሎ ይባላል። ሌላ ደግሞ አለ እሱ ጣብሌ ይባላል። ሶስተኛው ቋርፍ ከጥሬ ሙዝ የሚሰራ ነው። እና ይሄ ነው ዋልድባ ላይ የሚበላው። እቺ ቦታ እንግዲህ ላይ ወቀረብሽ ላይ በላብሽ ኃጢአት አይሻገርብሽ የተባለች ቦታ ዋልድባ ነች። ይህ 318 ስር ያለው እመቤታችን በስደት ወቅት ቀምሳ ልጇ መድኃኔዓለም ኢየሱስ ክርስቶስን እንዴት ይመራል ብትለው ወደፊት እኔና አንቺን የሚያመሰግኑ ይፈጠራሉ፣ በዚህ ስፍራ ይህ እንደ ማር ሆኖ ያገለግላቸዋል ብሏታል። ይህንን ቋርፍ ጥቂቱን ሲቀምሱት ምሬቱ እንጥል ይበጥሳል። አባቶች ለሕርመተ ጸሎት ይህንን ነው የሚመገቡት። እግዚአብሔር የመረጣቸው መነኮሳትና መነኮሳይት ችግርን ችለው ስለ ዓለም ድነት እየጸለዩ ይገኛሉ። ቦታውን የረገጠ ፍጹም የምሕረት ቃል ኪዳን ኃጢአት የሚሰረይለት ይህ የበረከት ገዳምን ያቀኑት አባ ሳሙኤል ዘዋልድባ ናቸው። አባ ሳሙኤል ዘዋልድባ አብረንታንት ላይ 70 ዓመት አበምኔት የነበሩ ጻድቅ ናቸው። ለዚህ ዝግጅት አቅራቢ ከዚህ ገዳም ሲመለስ አሳዛኝ ችግር ገጥሞታል። በማኅበረ ወይንዬ አቡነ ተክለ ሃይማኖት አክሱም ጽዮን ደርሰው ዋልድባ ሰቋር አድረው
ጣራ ገዳምን ተሳልመው ሲመለሱ አዘጋጁ ከነበረበት መኪና ለአገልግሎት ሌላ መኪና ከመቀየሩ 10 ደቂቃ ውስጥ ቀድሞ የነበረበት መኪና ከቆመ መኪና ጋር ተጋጭቶ ያዘጋጁን አባት ጨምሮ 6 ሰዎች ሲሞቱ 35 ሰዎች የእግር መቆረጥና የተለያዩ ጉዳት ደርሶባቸዋል። ያዘጋጁ ወላጅ አባት መላከ ስብሐት ነጋሽ ኃይለ ማርያም ቅኔ፣ አቋቋም፣ ሰዓታትና መዋሥዕት የተማሩ ከ1946 ዓ.ም ጀምሮ ለ57 ዓመታት የተለያዩ አብያተ ክርስቲያናትና ገዳማትን ያገለግሉና በጣሊያን ወረራ ጊዜ በጀግንነት የተጋደሉ ልክ እንደ አባታቸው አባ ኃይለ ማርያም ወንድማገኝ ካህንና አርበኛ ነበሩ። በዚህ አደጋ ባዘጋጅ ወንበር ላይ ተቀምጦ የነበሩት ሞተው እሱ በእግዚአብሔር ቸርነት ቢተርፍም የነበረው ሰቆቃ እድሜ ልክ የማይረሳ ሲሆን ኅዳር 24 ቀን 2003 ዓ.ም አዲስ ዘመን አካባቢ በደረሰው አደጋ ላረፉት ነፍሳቸውን በአብርሃም እቅፍ በአጸደ ገነት ያኑርልን፣ ለታመሙትም ምሕረትን ይስጥልን፣ ለቤተሰብም መጽናናትን። እኛ በሞት ላይ ተረማምደንም ቢሆን አገልግሎታችንን እንቀጥላለን። ስለሆነ ሁሉ ሥራ ፍጹም ትክክል ነውና ስምህ የተመሰገነ ይሁን እንላለን። ደብረ አባይ አቡነ ሳሙኤል ገዳም። ደብረ አባይ አቡነ ሳሙኤል ገዳም ከአዲስ አበባ 1062 ኪሎ ሜትር ርቀት ላይ በጎንደር በኩል እንዳምባጉና ሊደርሱ ሲሉ በግራ በኩል 12 ኪሎ ሜትር አስቸጋሪውን መንገድ ታጥፈው የሚገኝ ጥንታዊ ገዳም ነው። የተገደመበትም ምክንያት ዋልድባ እህል ስለማይበላ ለደከሙ መነኮሳትና ምእመናን እህል መቢያ ይሆን ዘንድ ነው። የእስጢፋኖስና የዓመተ ማርያም ልጅ ትውልዳቸው አክሱም የሆነው አባ ሳሙኤል ፀሐይ ዘዋሊ ወይንም ፀሐይ ዘዋልድባ ተብለው የሚጠሩት አባት ደብረ መንኩል ምንኩስናን ተቀብለው እንደ አቡነ አረጋዊ የድንጋይ ቆብ ያደርጉ የነበሩት ቅዳሴ ማርያምን ሲቀድሱ 3 ክንድ ወደ ሰማይ ከፍ የሚሉ አንበሳ ለሳቸውም ሆነ ለመጻሕፍቶቻቸው መቀመጫ ያደረጉት ጻድቁ አባ ሳሙኤል ዋልድባን አቅንተው በአጼ ዳዊት ዘመነ መንግሥት 1374 እስከ 1406 ዓመተ ምህረት ደብረ አባይን መሰረቱ። ደብረ አባይ ማለት እንደ አባይ ወንዝ ትልቅ የሆነ ቦታ ማለት ነው። ገዳሙን አባ ሳሙኤል ቢመሰረቱትም ያስፋፉት ግን ደቀ መዝሙራቸው አባ በኪሞስ ናቸው። ከ1406 እስከ 1421 ዓመተ ምህረት የአጼ ይስሐቅ አንበሳ በጌምድር ላይ ወጥቶ ሕዝቡን ሲያምስና ሲያስጨንቅ አባ በኪሞስ እዛው ነበሩ። ይህ አባቴ አባ ሳሙኤል ፈረስ አይደለም እንዴ ብለው ጆሮን ይዘው አስገቡት። ይህንን የተመለከቱት ንጉሡ ለገዳሙ ብዙ ጉልትና ርስት ለአባ በኪሞስ ቀጸላ ሸለሟቸው። ግራኝ ያቃጠለው የቤተ ክርስቲያን በ1892 ዓመተ ምህረት በራስ መኮንን እንደዚህ በሚያምር መልኩ ተሰራ። ለቦታው 7 የወርቅ ካባ፣ 7 ባለ ወርቅ ቀሚስ፣ 5 ስጋጃ ምንጣፍ፣ 1 የወርቅ መስቀል፣ 1 የወርቅ ወንጌል፣ 1 የወርቅ ጽዋ ከነጻህሉና ሌላም ለገዳሙ ሰጡ። ደብረ አባይ የቅዳሴ ማስመስከሪያ ቦታ ነው። በአጼ ምኒልክ ጊዜ ከሰለልኩላ ቅዳሴ አስመስክረው የመጡት መምህር ገብረ ኢየሱስ የተባሉት ሊቅ ደብረ አባይ መጥተው ወንበር ዘርግተው ቅዳሴን ማስተማር ጀመሩ። መምህር ገብረ ኢየሱስ የቅዳሴ ምስክር፣ ደብረ አባይም ማስመስከሪያ ሆነ። ደብረ አባይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ ዩኒቨርሲቲ ማለት ነው። የአቡነ ተክለ ሃይማኖትን ገድል አንብበው በማየ ጸሎት ሕመምተኛ የሚፈወስበት ይህ ገዳም እመቤታችን በስደቷ ጊዜ ለ2 ሳምንት እንደተቀመጠችበት ይነገራል። በዚህ በወንድ ገዳም ከዚህ ምልክት በኋላ ሴቶች አያልፉም። ለሴቶችም ካጠገቡ የቅዱስ ሚካኤል ቤተክርስቲያን ተሰርቶላቸዋል። በደብረ አባይ ገዳም እምነቱ ቆዳ ነው። ሕፃናትን ከሚተናኮል መንፈስ ይከላከላል ይላሉ የገዳሙ አባቶች። እንደዚሁም ጠላ የሚጠመቀው